እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በመላው ዓለም ላይ ያላችሁ የኢትዮጵያ ሕዝብ በሙሉ ሰላም ጤና ፍቅር ብልጽግናን ያድለን እያልኩኝ ዛሬ የመጣሁበት ምክንያት ምንድነው? ስለ ሞታችን ክርስቲያኖች ምን ማድረግ እንዳለብን በሰው ሀገር ተሰደን ሰርተን ለፍተን ገብተን አንዳንድ ጊዜ ቤተሰቦቻችን ከአቅም እጦት ምክንያት ቤተክርስቲያን ተሳታፊ ያልሆኑ እናት አባቶች ይኖሩናል እና አንድ ነገር ልንገራችሁ። ከዚህ ሰው ሞቶ ካለሁበት ሀገር አሜሪካን ተለምነው ተሰባስቦ ገንዘብ ሄደ ሬሳው ከሄደ እዚያ አይቀበርም ምንለው ነገር አለን። ከሀገር የወጣ ወደ ሀገሩ ተመልሶ ይቀበር ብለን እንላለን። ሞት የትም ቦታ እንሙት የትም ቦታ እንቀበር እግዚአብሔር ፊት የምንቀርብበት ከዚህ የመጣችሁ ከዚያ የመጣችሁ አንባልም። ነገር ግን ይሁን የሰው ልጅ ስንኖር ያደግንበትን እንመርጣለንና ወደዛ ተጫነ። እንደንገት ቤተሰቦቻቸው የቤተክርስቲያን ክርስቲያን ናቸው። ቤተክርስቲያን ሄደው አስቀዳሽ የመለኮሱም ናቸው እናቷ ማለት ነው የሞተችው ልጅቷና ለቤተክርስቲያን ጋር ግን ይሄ የቀብር ቦታ ምናምን ነገር ካለማወቅ ይሁን ካለምን ይሁን የላቸውም። የከፈሉበት ነገር የላቸውም ማለት ነው። ስለዚህ ሬሳ ሄደ አትቀበርም ተባለ። የቤተክርስቲያን እንትን ቦታ ስለሌላት እንደገና ሬሳ ተቀምጦ ጉዳይ ለማስጨረስ ለማስፈጸም ሩጫ ማለት ነው። ይህ ነገር ማለት ምንድነው? እኛ ክርስቲያኖች ቤተክርስቲያን ማብዛት እንጂ የቀብር ቦታችንን ማዘጋጀት አናውቅም። የቀብር ቦታ ማዘጋጀት ማለት ምን ማለት ነው? እያንዳንዱ ውጪ ያለ ሰው አይደለም እዛው ሀገሩ ላይ እንኳን ያለ ሰው በድርም ይሁን በምንም በአካባቢ አንዳንድ ብር ቢያወጣ ስንት ካሬ መሬት መግዛት ይችላል የቀብሩን ቦታ ከቤተክርስቲያን ውጪ። ምክንያቱም ቤተክርስቲያን ከሆነ ቤተክርስቲያኗ የምትጠይቀው ነገር አላት ለህዝቡ የሚያተርፍ። ሰው ከሞተ ሞተ። ሰው እኮ ፈልጎ አይሞትም። እያንዳንዳችን ሞት አፋፍ ላይ ቆመን እኮ እየለመንን ነው መኖርን እየተመኘን ነው የምንሞተው። ስለዚህ ክርስትና ማለት መጀመሪያ ማክበር ያለበት የሰው ልጅ መወለድንና መሞትን፣ ሲሞት ደግሞ የት ማረፍ አለበት የሚለውን። ለምንድነው ለማረፊያው የመክፈል ስቃይ ውስጥ የሚገባው? ሰው ሊሞት ነው የተፈጠረው። የትኛውም ነገር ይሞታል። ስለዚህ ሞት ፈልገነው የምንሄደው ጉዳይ አይደለም። ፈልጋችሁ ሰው ሀገር ልትሄዱ ትችላላችሁ፣ ፈልጋችሁ ልትሰደዱ ትችላላችሁ፣ ፈልጋችሁ ምናምን ምክንያት አለው እሱን ልንሆን። ሞትን ግን ያለ ምርጫችን ነው የምንሞተው። ዊልቸር ላይ እድሜያቸው ሄዶ 100 ምናምን የደረሱ ሰዎች እንኳን ሞትን አይመኙም። ሲያዙ ማረኝ ነው የሚሉት፣ መኖር ነው የሚመኙት። መኖር እየፈለግን የምንሞት ሰዎች እንዴት ነው ለነፍሳችን ማረፊያ ቦታ የምናጣው? እንዴት ነው እስከ መቃጠል መዘጋጃ የሚያነሳን? እንዴት ህብረተሰብ አንስቶ ከቤተ ክርስቲያን ጓሮ እንዴት ነው ልንከለከል የሚገባው? አልከፈላችሁበትም እንትን ውስጥ የላችሁበትም ልንባል የሚገባው? የትኛውም ሰው የትኛውም ሀገር ላይ ሄዶ ነፍሱ ይረፍ ሊቀበር ይገባል። ስለዚህ እባካችሁን እናንተ ቲክቶክም የምትሰሩ የተሻለ ነገር ይሄ ሰው ታመመ ሰው ሞተ ብላችሁ የምትረዱ ሰዎች በአጠቃላይ እስቲ ክርስትናን እንቀይራት። አንዳንድ ብርም ይሁን ምንም አዋተን ከዚህ የሄደ ሰው እንኳን የሚቀበርበት የለፋ የደከመ ስጋችን ሳይንገላታ የሚያርፍበትን ቦታ እንግዛና ያንን መሬት ከተገዛ በኋላ መሬቱ ላይ ደግሞ እንደ መናፈሻ ሰርተንበት ሰዎች ሰርግና ሞት እንዳደለ እንጋባበት የሚሉ ሰዎች እዛ ቦታ ላይ ተከራይተው ተጋብተው እንደውም ቦታው ላይ ያ ነገር በመኖሩ መለያየት ሳይመኙ በቃ እኔም አንተም ይሄ ይሁን መጨረሻችን ይሄ ይለየን በሚለው በፍቅር እንዲኖሩበት የሚያደርግ ነገር ብናዘጋጅላቸው ደስ ይለኛል። ሞትና ሰርግ አንድ ነው የሚለውን ነገር ቤተክርስቲያን አይደለም እዛ ጋር የሚያስፈልገው። የሞታችን ቦታ ላይ የቀብር ቦታችን ላይ ትልቅ መናፈሻ ሰዎች ሰርግም ይሁን ደስታም ምንም ነገር ሊያዘጋጁበት እየተከራዩ፣ ምክንያቱም የመሬቱ ግብር ምናምን ስላለው ለሚያስፈልጉ ነገሮች መክፈያ እሱ እንዲከራይ እያደረግን የሞተ ሰው ሲሄድ ሳይሳቀቅ ቤተሰብ ሳይሳቀቅ የሚቀብርበት ሳንሳቀቅ የምንቀበርበት የሞቴን ቦታ ሳላዘጋጅ የማንልበት 1400 ያለኝ የለኝም የማንልበት
የነፍስ ማረፊያችንን እናዘጋጅ ባካችሁን። እኔም ምለው ይሄንን ነው። ሰው አልገባውም። ሄደህ ስለጸለይክ ለቤተ ክርስቲያን ስለሰጠህ ቤተ ክርስቲያን በኋላ አይቀብርህም ክርስቲያን ነህ መተሃል እኔ ጋር ተሳልመሃልና አይልህም። እንደውም ለቤተ ክርስቲያን ስላልከፈልክ የሆነ ማህበር ስላልገባህ ምናምን አንተ ወይ ሌላ የእምነት ተከታይ ነህ ወይም እምነት አልባ ነህ ነው የምትባለው። ስለዚህ እባካችሁን ይሄንን ነገር በሰፊው እናስብበት፣ በሰፊው እናስብበት። በየተለያዩ ሀገራት ደግሞ እየተሰደድን የምንበዛ ኢትዮጵያኖች ደግሞ እዛም ሀገር ላይ አዋተን የቀብር ቦታችንን እንግዛ። እዚህ በየቦታው ያለነው እንኳን ሰው ሲሞት ተለምኖለት የሚቀበር ህዝብ አለ። ለምንድነው ተለምኖ እንድንቀበር የምናደርገው? መግዛት ስንችል በየሄድንበት ሀገር ቤተክርስቲያን ብቻ ነው የምናስፋፋው። ቤተክርስቲያኗ ደግሞ የቀብር ቦታ አትገዛም። የቀብር ቦታም ኖሮን እኮ ቤተክርስቲያንም ኖሮ እዛው ጋር መሰበክ ይቻላል። ቀብር ነፃ የሆነበት ማለት ነው። ለምንድነው የምንሰቃየው? የቀብር ቦታ እንግዛ፣ ቤተክርስቲያን ይስሩበት፣ ይገልገሉ ቄሶች። ግን የትኛውም የኔ ቢጤውም ሞተ ምንም ሆነ ኢትዮጵያዊ እስከሆነ ድረስ እንኳን ኢትዮጵያዊ ሌላም ዜጋ ቢሆን እንደ መርዳት ቢቀበርበት ምንም ማለት አይደለም። ምክንያቱም እግዚአብሔር እንግዲህ ሁሉን ፈጥሮ ነበር የፈጠረን ለሞታችንም ከፍለን እንዲሆን ህጉ ስለወጣብን እንጂ መወለድና መሞት የማይነኩ ነገሮች የሰው ልጅ ነፍስ ማረፊያ ምንም ክፍያ የሌለው መሆን ነበረበት። ምክንያቱም ማንም ሰው ፈልጎ ስለማይሞት። ግን ሰዎች ራሳችን የፈጠርነው እንትን መልሶ ጣምልሎ ይዞናልና ክርስቲያኖች ባካችሁ እስቲ ሙስሊሞች ጋር ጠይቁ። ሙስሊሞች የቀብር ቦታቸው ክፍያ የለውም። የሞተ ሰው ተጸልዮለት ይቀበራል እንጂ ይሄን ያህል ብር አምጡ 15000 14000 አይባልም። ምክንያቱም በሄዱበት አገር ላይ አስቀድመው የቀብር መሬታቸውን ይገዛሉ፣ ያቁታል፣ ሞት እንዳለ ያቁታል። ስለዚህ እኛ ለምንድነው ማወቅ ያቃተን? ቤተክርስቲያን ማስፋፋት እንጂ የቀብር ቦታ ማዘጋጀት አናቅም። ግንስ አንድ ሰው ሲሞት ቤተክርስቲያን ወስዶ አያነሳው። ቄሱ ራሱ ፍትሃት የሚያደርግለት እዛ ውስጥ አለ ወይ የለም ወይ ብሎ ነው። እባካችሁን ይሄንን ነገር እናስተካክላለሁ። አላሰፋው ለየትኛው ጳጳሳትም ይሁኑ ምንም ይሁኑ እቺን ነገር ከተሰማች ይሄንን ነገር በአለም ላይ ያለ ክርስቲያን በሄደበት በተሰደደበት ሁሉ ይሄን ነገር እንዲያዘጋጅ ትምህርት ስጡልን። ቤተክርስቲያን ብቻውን ቢሰፋ ትርጉም የለውም። የሰው ልጅ ነፍስ ማረፊያ ቦታ ከሌለው፣ የሰው ልጅ ነፍስ ማረፊያ በልመና ከሆነ፣ የሰው ልጅ ነፍስ ማረፊያ በስቃይ ከሆነ፣ በሰቀቀን ከሆነ፣ ሰው የሌለው ሰው የማያውቅ ሰው እኔ እዚህ አሜሪካ ውስጥ መጥቼ ካርቶን ሱቅ ላይ እየተቀመጠ ያሬሳ እዛ እየበሰበሰ ይለመን ነበር መቀበሪያ ገንዘብ። ክርስቲያኖች ሆነን ስለሞት ስለ እግዚአብሔር በደንብ እናውቃለን ብለን የምንከራከር ሌላውን የምንሰድብ ሌላውን ሃይማኖት እኛን በልጣለን እንደማንበልጥ ግን ይሄ ነው የሚገልጸው። ስለዚህ ከላይም ያላችሁ እስከታች እስካለ ነው ከላይ እኔ መጥራት አልችልም። ቄሶች ጳጳሳቶች ምናምን የሚባሉትን በሙሉ አላውቅምና እሱን ከታች ደግሞ አማኞቹኛ እነሱ ባያደርጉት እንኳን እኛ አድርገን እናሳያቸው። እነሱ እንዲደረግ ባይፈልጉ እኛ አድርገን እናሳያቸው። አንዳንድ ብርም ቢሆን አዋተን የቀብር ቦታ መግዛት እንችላለን። መሬቱን አልምተው ደግሞ ሰርተው በዛ ገንዘብ እንትኑን እየከፈሉ የሚተዳደሩ ደግሞ በስሩ የኔቢጤዎችን ምናምን አስገብተን ራሳቸውንም ችለው ቦታውንም አስከብረው አሳምረው እንዲኖሩበት ደግሞ ሌላ መስክ ፈጠርን ማለት ነው። ስለዚህ እባካችሁን እንተባበርላለሁኝ። ስለሰማችሁኝ አመሰግናለሁ። ሼር ምናምን አድርጉት። አላውቅበትም። አመሰግናለሁ።